Ladies and gentlemen, welcome to Dubai City. ሰላም ቤተሰቦች፣ በዛሬ ፕሮግራሜ እዚህ ቢዝነስ ባይ ነው ያለሁት። ቢዝነስ ባይ ላይ የተለያዩ ቦታዎችን አሳያችኋለሁ። ከዚህ ውስጥም አንዱ የዱባይ ሜትሮ ስቴሽን፣ አጠቃላይ ስለ ዱባይ ሜትሮ ስቴሽን እምላችሁ ነገር ይኖራል እና ደግሞ ከዛ በተለየ ደግሞ አጠቃላይ ቢዝነስ ባይ ላይ ምን አለ የሚለውን የተለያየ ፕሮግራም ይዤላችሁ መጥቻለሁ። አብራችሁን ቆዩ። ውድ ቤተሰቦቼ ዛሬ ቢዝነስ ባይ እናያለን። በመቀጠል ቤ አቬኒው፣ ከዛ ማስከትለን የዱባይ ወተር ካናልን እናያለን። ዱባይ ወተር ካናል አይተን በመጨረሻም በጣም እጅግ የሚያምረውን እና በጣም የሚያስደንቀውን የዱባይ ወተር ፏፏቴን እናያለን። ሰላም ውድ ቤተሰቦቼ፣ በዛሬው ዕለት ያለነው አሁን እዚህ ዱባይ ሜትሮ ስቴሽን ነው። ዱባይ ሜትሮ ስቴሽን የዱባይ የትራንስፖርት ዘርፍ የጀርባ አጥንት ነው ብንል ማጋነን አይሆንም። እንደምታውቁት ይህ የትራንስፖርት አገልግሎት ከአምስት አቅጣጫ ተነስቶ ወደ መሀል ከተማ ወደ ዳር ሁሉም ጋር የሚደርስ የትራንስፖርት ዘርፍ ነው። ይህ የዱባይ ትራንስፖርት ወይም ደግሞ የዱባይ ሜትሮ ስቴሽን አገልግሎት መስጠት የጀመረው 2009 ነው ለመጀመሪያ ጊዜ። ይህም በ2011 የግሪን ላይኑ 2021 ላይ ደግሞ ኤክስፖ 2020 የሚለው ሩት ጀምሯል። አሁን ደግሞ በቅርብ ደግሞ ብሉ ላይን ደግሞ ይጀምራል። እንደገና ደግሞ በዚህ በተጨማሪ በዚህ ዘርፍ ስር የዱባይ ትራምፕ አለ ወደ ጁሜራ ሌክስ ታወር አካባቢ። ያንን ነገር ማየት አለባችሁ፣ መጠቀም አለባችሁ። ወደ ኢትዮጵያ ከኢትዮጵያ ወደዚህ ስትመጡ ዋጋው በጣም እጅግ አነስተኛ ነው። ለዚህ ለዱባይ ማህበረሰብም ለቱሪስቱም ቢሆን ዋጋው ተመጣጣኝ በሆነ የትራንስፖርት አገልግሎት የሚሰጥ ነው። ኖል ካርዳችሁን ትገዛላችሁ በተመጣጣኝ ዋጋ። ከዛ በኋላ የአንድ ጊዜ ወይ የሁለት ጊዜ ትሪፕ ራሱ አገልግሎት ማግኘት ትችላላችሁ። ይህ የዱባይ ትራንስፖርት እጅግ በጣም ዘመናዊና የላቀ በዚህ በሚድል ኢስት ላይ በጣም እጅግ ስማቸው ከፍ ተብሎ ከሚጠሩ የትራንስፖርት ዘርፎች መሃል አንዱ ነው። አሁን ያለነው እዚህ ሲግናሉ አካባቢ ቢዝነስ ባይ ነው። ቢዝነስ ባይ እንደምታውቁት በስራ ሰዓት በጣም ቢዚ ነው የሚሆነው። ይህ የትራንስፖርቴሽን ሲስተሙ ቢዚ ነው እና ስትመጡ ወደዚህ ይህንን ነገር ኮንሲደር አድርጉ። እኔ ያው ቪዲዮን ሹት ያደረኩት እሑድ ቀን ስለሆነ ብዙ የትራፊክ ፍሰት የለም እና ሁሌም ወደዚህ ስትመጡ በተለይ በሜትሮ ብትመጡ ከሆነ ኢትስ ኦኬ በጣም አሪፍ ነው። ግን ከሜትሮ ውጪ በትራንስፖርት ስትመጡ ግን በስራ ሰዓት ከሆነ በጣም ቢዚ ነው። ይሄንን ጀስት ኮንሲደር አድርጋችሁ ወደዚህ አካባቢ መምጣት ነው። ያለነው ቢዝነስ ባይ ነው። ቢዝነስ ባይ እንደምታውቁት የቢዝነስ ሀብ ነው። ይህ ምክንያቱም ሀገሪቱን ከነዳጅ ኢኮኖሚ ለማላቀቅ ታቅዶበት የተሰራ ምርጥ የቢዝነስ ሀብ ነው እና ደግሞ የሚድል ኢስት መንሃተን ይባላል። ይህ ደግሞ የተባለበት ነገር ምክንያቱም መንሃተን እንደምናውቀው አሜሪካ ያለው የፎቅ ጫካ ያለበት ዲስትሪክት ነው። እዚህ ደግሞ ወደ ሚድል ኢስት ሲመጣ ደግሞ ይህ ኤሪያ ቢዝነስ ባይ የፎቅ ጫካ ያለበት አካባቢ ነው። እንደምታዩት አካባቢ እንዳለ በረጃጅም ፎቆችና በጣም በሚያማምሩ የቢሮ የአፓርትመንትና የገበያ ሾፒንግ ሞሎች በጣም የፎቅ ጫካ የበዛበት ቦታ ነው። ከዚህ ውስጥም አንድ ለኔ በጣም የተመቸኝንና በጣም ስቶሪ ያለውን የሚገርም ፎቅ አሳያችኋለሁ። በጣም ነው የሚያምረው። ይህ የምትመለከቱት ይህ ህንፃ ኦፐስ ይባላል። እጅግ በጣም የሚያምርና በጣም ልዩ የሆነ በዚህ በዱባይ አካባቢ እንደ ወርልድ ራሱ ከዓለም ራሱ ለየት ባለ መልኩ የተሰራ በግላስ ብቻ የተሰራ የሚገርም የስነ ጥበብ ህንፃ ነው። አርክቴክቷ ዛሃ ሀዲድ ትባላለች። በሚገርምና በሚያስደንቅ መልኩ ነው ይሄንን ንድፍ የነደፈችው። እቺ ኢንጂነር በ2016 አልፋለች። ግን የሚገርም ጥበብ ለዚህ ዓለም አበርክታ አልፋለች። እንደምታዩት ይህ ፎቅ እጅግ በጣም ረቂቅና ይሄ ኦቪድ ሼፕ ያለው ሲሆን ውስጡም ለቅንጡ ሆቴሎችና
ቢሮዎች አገልግሎት ይሰጣል። ውድ ቤተሰብ አሁን ያለነው እዛው ቢዝነስ ባይ ነው። እንደምታውቁት የቢዝነስ ባይን ከሞላ ጎደል አሳይቻችኋለሁ። ቢዝነስ ባይ እንግዲህ ይሄ በጥቂቱ ነው ያሳየኋችሁ። በጣም ደሳስ የሚሉ ቦታዎች አሉት። እዛው ጋር ደግሞ እዛው ከዚሁ አካባቢ ሳንወጣ የቤይ አቬኑ ኤሪያውን እናያለን። ቤይ አቬኑ እንደምታውቁት በአፓርትመንቶቹ በወዲያ በኩል በጣም ቅንጡ የሆኑ አፓርትመንቶች አሉ። ከሱ ጋር ተያይዞ የተሰራ ቤይ አቬኑ ሞል አለ። በዛ ነው የተሰየመው ያ መንገድ ወይም ደግሞ ያ ኤሪያ ቤይ አቬኒው ይባላል። እዛ ቦታ ላይ ደግሞ በጣም ነው ደሳስ የሚሉ ነገሮችን ታያላችሁ። መታችሁ ማየት ትችላላችሁ። ፍሪ ነው። ዎኪንግ ዌይ አለው። ቤይ አቬኒው እንደምታውቀው ሞል ነው። በውስጡ ላይ የተለያዩ ፋርማሲዎች፣ ቪዛ ሴንተሮች እና በብዙ ዓለም አቀፍ ሬስቶራንቶችን የያዘ ነው እና በዛ ነገር ላይ መታችሁ መዝናናት ማየት ትችላላችሁ። እኔ ከሞላ ጎደል ነው እያሳየኋችሁ ያለሁት። መታችሁ ማየት ትችላላችሁ። ውድ ቤተሰቦቼ ይሄ የምታዩት የውጭኛው ፓርት ነው፣ ወክ ማድረጊያ። እንደገና ቁጭ ብላችሁ ሻይ ቡና የምትሉበት ቦታ አለው። ካፌ፣ እንደገና ያው መዝናኛ፣ ለልጆች ደግሞ መጫወቻ ቦታ አለው ራሱን የቻለ እና ይህ ኤሪያ በጣም ደስ የሚል እና የማይረሳ ጊዜ የምታሳልፉበት ነው። ደስ ይላል። ቤይ አቬኒውን ጨርሰን አሁን ደግሞ እያለ ነው ወደ ዱባይ ወተር ካናል እወስዳችኋለሁ። አብራችን ቆዩ። ቢዝነስ ባይን ጉዞ ጨርሰን አሁን ወደ ዱባይ ወተር ካናል እና የዱባይ ወተር ፏፏቴ እወስዳችኋለሁ። ይህ የምትመለከቱት ወደ ወተር ካናሉ መሄጃ የዎኪንግ መንገድ ነው። ከዚህ ከቢዝነስ ባይ ምናልባት 10 ደቂቃ ወክ ብታደርጉ ነው። መንገዱ በጣም ደስ የሚል ነው እና ብዙም አይደብራችሁ ወክ ብታደርጉ ከቢዝነስ ባይ ወደ ወተር ካናሉ እና ወተር ካናሉ ደግሞ ከብሪጁ ላይ ሆናችሁ ስታዩት በጣም የሚያምር እይታ አለው። እንደምታውቁት ዱባይ በኢኮኖሚ በጣም ሀይ የሆነ ካንትሪ ነው፣ ዲቨሎፕ የሆነ ካንትሪ ነው እና እዚህ ወተር ካናል ላይ ያሳየውን ማለት ቴክኖሎጂ እንዲሁም ምን ያህል ማለት በጣም ሀገራቸውን ለመለወጥ የሄዱበትን መንገድ አብረን እናያለን። ከእነዚህ ውስጥ ደግሞ ይህ ወተር ካናል ወይም ደግሞ ክሪክ አንዱ ነው። ይህ የምታዩት ሰው ሰራሽ ወተር ካናል ወይም ደግሞ ክሪክ ከአረቢያን ባህረ ሰላጤ ጋር ከአረቢያን ባህረ ሰላጤ ከተማውን የሚያገናኝ ሰው ሰራሽ በጣም ቴክኖሎጂ በቴክኖሎጂ የተያዘ በጣም የሚያምር ሰው ሰራሽ ባህር ነው። እንደምታዩት በጣም ያምራሉ እና እጅግ ዘመናዊ እና በጣም ሌክዠሪ የሆኑ ያች ወይም ደግሞ የጀልባዎች በዚህ እንሸራሸራሉ። እንደገና ደግሞ ኦልዲሶች ራሱ እነዚህ አብራ የሚባሉት ከእንጨት የተሰሩ ጀልባዎች አልሶ በዚህ ላይ ይንሸራሸራሉ ማለት ነው። በጣም የሚያስደንቀውና የሚገርመው ነገር ደግሞ በጣም አፎርደብል እና በ2 ብር በ3 ብር ከአንድ ስቴሽን ወደ አንድ ስቴሽን ማይጓዝ ትችላላችሁ። ከኢትዮጵያ የምትመጡ ቱሪስቶች ይህንን ቦታ መታችሁ በነፃ ማየት ትችላላችሁ። ውድ ቤተሰቦቼ ይህንን ነገር ላሳያችሁ። ሰዎች እዚህ ባህሩ ላይ በኢፎይል ሲንቀሳቀሱ በጣም ማየት ያዝናናል። እንደገና ደግሞ ከጎን በኩል ደግሞ በጣም የሚያምሩ ጀልባዎች በጣም የሚሄዱበት ነው። በጣም ነው የሚያምረው። ይህ የሰው ሰራሽ ባህር ወይም ክሪክ ለጀልባ ብቻ ሳይሆን ለሰዎችም ወክ ማድረጊያ እንዲሁም ሳይክል እንዲሁም ጃጊንግ የሚያደርጉበት ወይም ደግሞ የሚረጡበት ኤሪያ ነው። ይህ አካባቢ በጣም ቅንጡ የሆኑ ሆቴሎች ያሉበት ነው። አልሐብዱር ሲቲ ነው። በጣም ረጃጅም እና በጣም ውብ የሆኑ ሰፈሮች ያሉበት ቦታ ነው እና ደግሞ መታችሁ በጣም በጀልባዎቹ ላይ አፎርደብል በሆነ ዋጋ ፈታ ዘና ማለት ትችላላችሁ። የስኩተሮች በዚህ መንገድ ላይ በዚህ በሳይድ ዎኪንጉ ላይ ሳይክሊስቶች ማየት የተለመደ ነው እና በጣም የሚያምር በጣም ደስ የሚል ጊዜ እንደሚኖራችሁ አይሆፕ ተስፋ አደርጋለሁ እና መታችሁ ዘና በሉ ነው ሀሳቤ። ከኢትዮጵያ ስትመጡ ይሄ ቦታ በነፃ ስለሆነ መታችሁ በቀላሉ ዘና ማለት ትችላላችሁ ማለት ነው። ይህ ኤሪያ ደግሞ ያው እንደምታውቁት ሰዎች ውሻቸውን ዘና የሚያደርጉበት ቦታ ነው። እኔ በጣም ጥሩ ሰዓት ነበረኝ ከውሾቹ ጋር። በጣም ደስ የሚሉ ውሾች አሉ። ያው
ስም አላቸው። ስማቸው ይሄኛው ሃፒ ይባላል እና በጣም ደስ የሚል ጊዜ ነበረ እና ውሻዎቹን በተያያዘ ደግሞ እዚህ ጋር በጣም ደስ የሚል የሆነ ለውሾች የተቀመጠ ነገር አሳያቸዋለሁ። በጣም ደስ የሚል ነው። ይህ የምትመለከቱት አሁን እዚህ ጋር ማሳያችሁ ይህ የውሻ ቆሻሻ ማስወገጃ ነው። ማለት ውሾች መንገድ ላይ ፑ ቢያደርጉባቸው ወይም ደግሞ ቢጸዳዱ ብዙ አትጨነቁም። ይሄኛው ቦክስ ውስጥ ለነዛ ተብሎ በልዩ መልኩ የተቀመጠ ፕላስቲክ ባግ ወይም ግሎቭ ነገር አለ። ከዛ ይሄንን ከዚህ ውስጥ ታወጡና ካካውን ታነሱና እታች ላይ ደግሞ የራሱን የቻለ ቦክስ አለ። ከዛ በኋላ ቦክስ ውስጥ ታስቀምጣላችሁ ማለት ነው። እና ይሄ ነገር በጣም ደስ ብሎኛልም ተመችቶኛልም እና ይሄንንም ነገር ስትመጡ እርግጠኛ ነኝ በእግረ መንገዳችሁን ታዩታላችሁ። ይመቻችሁ። አሁን ወክ ዌያችንን ይዘን ወደ መጨረሻው ወደ ዱባይ ወተር ካናል ፏፏቴ እንሄዳለን። ይህ ወተር ካናል ፏፏቴ ምን እንደሚመስል በማታ ያለውን እይታ ወካችንን እየኮመኮመን ሄደን አሳያቸዋለሁ። የዝግጅታችንን መቋጫ የሚሆነው ይህ የዱባይ ካናል ፏፏቴ ነው እና አብራችሁኝ ቆዩ። በተጨማሪ እዚህ አካባቢ ልላችሁ የምፈልገው ነገር አንድ እዚህ የዱባይ ወተር ካናል ፏፏቴ ላይ የሚገርም አንድ ቴክኖሎጂ ላሳያችሁ። ይህ ቴክኖሎጂ በጣም ነው የሚገርመው፣ አሳያችኋለሁ። ልክ አሁን ይሄ እንደምትመለከቱት እንደዚህ እየወረደ ነው። አሁን ልክ ጀልባዎች ሲመጡ ማንኛውም ጀልባ ሲመጣ ከ100 ሜትር ላይ ሴንስ ያደርጋል እዚህ ጋር። ከዛ በኋላ ልክ ሴንስ ሲያደርግ ያንን ነገር ያቆማል ማለት ነው። እና የሚገርም ቴክኖሎጂ ነው። በኋላ ጀልባዎች ሲመጡ አሳያችኋለሁ። በጣም የሚያስገርም ቴክኖሎጂ ነው። ይሄን ላካፍላችሁ ብዬ ነው። እዛ ጋር ደግሞ የምትመለከቷቸው እነዛ ቢጫዎቹ ቢጫ ኳስ የሚመስሉት ነገሮች እነሱ የአደጋ ጊዜ እንትኖችን እነዚህ ጀልባዎችን ሊሚት የሚያደርጉ ወይም ደግሞ ከዚህ ነገር ማለፍ እንደማይችሉ ምልክት የሚሰጡ ናቸው ማለት ነው። ውሃው እንዴት እንደሚቋረጥ ጀልባዋ ስትደርስ ሴንሰር አለው ከላይ የተገጠመ፣ ልክ ስትደርስ ይቆማል ማለት ነው። ቆመ ሁሉም ውሃ። ከዛ በኋላ ጀልባዋ ታልፋለች ማለት ነው። ውድ የተከበራችሁ ቤተሰቦቼ ፕሮግራሜን በዚህ አጠናቅቃለሁ። ይህ የምሽት እይታውን እየጋበዝኳችሁ እንዲሁም መርከቦቹ ካለፉ በኋላ ወይም ጀልባዎቹ ካለፉ በኋላ ምን አይነት እይታ እንደሚኖረው እሱን እንድታዩ በመጋበዝ የዛሬውን ፕሮግራሜን አጠናቅቃለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። ከዚህ በመቀጠል ደግሞ የተለያዩ ቦታዎችን አሳያችኋለሁ። እንዲሁም ሰብስክራይብ እያደረጋችሁ ቤተሰቡን ከልቤ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ። ባይ